በጣም ቢጨንቀ ሐሳብ ነው የሚሰጥ። በጣም ቢወድ ብር ነው የሚሰጥ። ሰው ሲወዳችሁ በሐሳቡ አጥንቶ ነው፣ በአንደበቱ ገልጦ ነው። ሰው ሲወዳችሁ በስሜት ተሞልቶ ነው አፍይላል። ሰው የሰርግ ካርድ ለመላክ ስታተስ ያማርጣል። እሱ ራሱን ሊሰጠን አላማረጠም። ፍቅሩ የሰው ፍቅር አይነት አይደለም። በአንደበቱ ገልጦ በስሜት ሆኖ አይደለም የወደደ። በጎልጎታ በቀራኔው መስቀል ላይ በዝምታ ተንጠለጠለ። ለማይጠቅመው ለማይጎዳውም ራሱን ሰጠ። እኛ ስንወድ ለጥቅማችን ነው። እሱ ግን የወደደን ለጥቅማችን እንጂ ለጥቅሙ አይደለም። እግዚአብሔር ላንተ ለኃጢአተኛው ያለው ፍቅር ለጻድቁ ያለው ፍቅር አይነት ነው። ላንተ ለድሃው ያለው ፍቅር ለሀብታሙ ያለው አይነት ፍቅር ነው። ሰው ለድሃና ለሀብታም አይነት ፍቅር የለውም። ጌታ ግን ሌላ አይነት ፍቅር ለሌሎች ሰዎች የለውም። ላንተ ያለው አይነት ፍቅር ነው ለማንም ያለው። ጻድቅ ናቸው ብለህ ለምትላቸው ሰዎች ያለው አይነት ፍቅር ነው ላንተ ለኃጢአተኛው ያለው። ይሄ የሚገርም ፍቅር፣ አንድ አይነት ላቭ፣ አንኮንዲሽናል ላቭ፣ ካንተ ሁኔታ ማይነሳ ፍቅር። ለዚህ ነው ጴንጤ ወድቆ አይወድቅ፣ ይነሳ። የወደደው አምላክ አለ። ጌታ እንደሚወደው እንዲሰማው ለምትፈልጉ ሰው ላኩለት።